ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ኩራዝ ትምህርት ቤት በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። በዛሬው ትምህርታችን አማርኛ አጋጥሞ ማንበብ የመጨረሻ ያበቃለታል ማለት ነው። እንዴት ነው የምናደርገው? እሱን በደንብ እንዴት እንደማሳያችሁ እናንተ በደንብ ተከታተላላችሁ ማለት ነው። እኔ በደንብ እየለየው ፊደላትን እየለየው መርቃ ያጋጠሙ የመሰረቱላችሁ እያነበቡላችሁ ይሄዳሉ። እንዴት እንደማነበላችሁ እናንተ የምታዩት ይሆናል ማለት ነው። ታዲያ እናንተም እንደሚጠበቅባችሁ ደብተርና እስክሪብቶ ይዛችሁ ቪዲዮውን ያቆማችሁ እየጻፋችሁ እየተከታተላችሁ መሄድ ይጠበቅባችኋል ማለት ነው። እንዲሁም በውስጥ መስመር መማር ትፈልጉ ካላችሁ ከታች ባስቀመጥነው ስልክ በዋትሳፕ በኢሞ በቴሌግራም ብትደውሉ በሳምንት 5 ቀን በቀላል ሰዓት ያለ በሚመቻችሁ ሰዓት በየትኛውም የስራ ቦታ ሆናችሁ በየትኛውም ሰዓት ተቀጥራችሁ ያለምንም የስራ እና የጊዜ ገደብ ሳይኖረው መማር ትችላላችሁ ማለት ነው። ስለዚህ ቀጥታ ወደ ትምህርት ወስዳችኋለሁ። እሺ ከዚህ ጋር ዛሬ የምናየው ምንድነው? በመቤተሰብ ቃል እየመሰረትን እንሄዳለን። በእያንዳንዳቸው ሶስት ቃላት ይዤላችሁ መጥቻለሁ። ስለዚህ እነሱን በእያንዳንዱ ያሉትን ሶስቱንም ቃላት እየለየን እያጣመርን እያነበብን እንሄዳለን ማለት ነው። ቀጥታ ወደ ትምህርቱ መጀመሪያ ፊደላትን ልጥራላችሁ። እኛው ማነች? መ ነች አይደል? መ ከዚያስ ሙ ደግሞ ሚ ማ ሜ ም ሞ ስለዚህ እስካሁን ልጥራላችሁ በእያንዳንዳቸው ያሉትን እየመሰረቱላችሁ ያነበብኩላችሁ ሊሄድ። እሺ መ ለ ሰ እሺ መ የምንላት ከመቤተሰብ አንደኛ ፊደል ነች። ለ ደግሞ አሁንም ካለ ቤተሰብ አንደኛ ፊደል ነች። ሰ የምንላትም ከሰ ቤተሰብ አንደኛ ፊደል ነች። በአንድ ላይ ምን ነው የሚል? መለሰ 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 የሚል ቃል መሰርተው እናገኛቸዋለን ማለት ነው። እዚህ ጋር ደግሞ ምን ይላል? መሰለ መ ከመቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። ለም እንዲሁ ካለ ቤተሰብ አንደኛ ፊደል ነች ማለት ነው። በአንድ ላይ ምን ነው የሚል? መሰለ 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 የሚል ቃል መሰርተው ይገኛሉ ማለት ነው። ቀጣይ ከዚህ ጋር ደግሞ መጠነ መ ከመቤተሰብ አንደኛ ፊደል ነች። ጠ ከጠ ቤተሰብ አንደኛ ፊደል ነች። ነም እንዲሁ ከነ ቤተሰብ አንደኛ ፊደል ነች ማለት ነው። በአንድ ላይ ምን ነው የሚል? መጠነ መጠነ መጠነ። ከዚህ ጋር አጋጥማችሁ ማንበብ የምትቸገሩ ከሆናችሁ ፊደላትን በደንብ ከለያችሁ በኋላ ምን ነው የምታደርጉ? በፍጥነት መጥራት ነው የሚጠበቅባችሁ ማለት ነው። ስለዚህ አሁን እስካሁን እነዚህ ጋር ማን ነው እየነበር ቅድም ያነበብኩላችሁ? መለሰ ነው አይደል? ስለዚህ በፍጥነት እንጥራቸው እስኪ። መለሰ መለሰ ምን ይላል? መለሰ መለሰ ለማለት ነው። ይሄ ደግሞ ስንመጣ መሰለ 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 መሰለ። ይሄ ደግሞ መጠነ 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 የሚል መስርቷል ማለት ነው። ስለዚህ ፊደላትን በደንብ ከለየናችሁ በኋላ እነዚያን ፊደላት ሳነሳሳት በደንብ በትክክል በፍጥነት ከጠራናችሁ ምን እንደሚል ራሱ ከአእምሯችን ወይም ከአፋችን ላይ ይመጣናል ማለት ነው። ስለዚህ በሁለተኛ ደግሞ ያሉትን ሙ በምትባሏት እና ደግሞ ማንም ይሁን ሙከራ ሙ ከመቤተሰብ ሁለተኛ ፊደል ነች። ከቤተሰብ አንደኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። በአንድ ላይ የሚላል ሙከራ 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 የሚል ቃል መሰርተው እናገኛቸዋለን። እዚህ ጋር ደግሞ ቀጣዩ ሙላት ሙ ከመቤተሰብ ሁለተኛ ፊደል ነች። ላ ካለ ቤተሰብ አራተኛ ፊደል ነች። ት ካተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሙላት 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 የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ቀጣዩ ሙስና ሙ ከመቤተሰብ ሁለተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። በጋራ ምን ይላል? ሙስና 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 የሚል ቃል እናገኛለን ማለት ነው። ሶስተኛ ደግሞ እዚህ ጋር ሚ በምትባለዋ ሚስት ሚ ከመቤተሰብ ሶስተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ የሚላል ሚስት 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 የሚል ቃል መስርተው ይገኛሉ ማለት ነው። ቀጣዩ ከዚህ ጋር ደግሞ ሚዛን ሚ ከመቤተሰብ ሶስተኛ ፊደል ነች።
ዛ ከዛ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሚዛን 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 የሚል ቃል እናገኛለን ማለት ነው። እዚህ ጋር ደግሞ ሚዲያ ሚ ከመ ቤተሰብ ሶስተኛ ፊደል ነች። ዲ ከደ ቤተሰብ ሶስተኛ ፊደል ነች። ያ ከየ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን ነው የሚል ሚዲያ 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 የሚል ቃል መስርተው እናገኛቸዋለን ማለት ነው። እዚህ ጋር ደግሞ ቀጥታ ምን ይላል? ማወቅ ማ ከመ ቤተሰብ አራተኛ ፊደል ነች። ወ ከወ ቤተሰብ አንደኛ ፊደል ነች። ቅ ከቀ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ይላል? ማወቅ 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 የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣይ ከዚህ ጋር ደግሞ ምን ይላል? ማየት ማ ከመ ቤተሰብ አራተኛ ፊደል ነች። የ ከየ ቤተሰብ አንደኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ማየት ማየት ማየት። ቀጣይ ከዚህ ጋር ደግሞ ምን ይላል? ማከም ማ ከመ ቤተሰብ አራተኛ ፊደል ነች። ከ ከቀ ቤተሰብ አንደኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን የሚል? ማከም 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 የሚል ቃል መስርተው እናገኛቸዋለን ማለት ነው። በአምስተኛ ደረጃ ደግሞ እዚህ ጋር ሜ በምትባለዋ ሜላት ሜ ከመ ቤተሰብ አምስተኛ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ይላል? ሜላት 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 የሚል ቃል እናገኛለን ማለት ነው። ቀጣይ እዚህ ጋር ደግሞ ሜትር ሜ ከመ ቤተሰብ አምስተኛ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ይላል? ሜትር 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 የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣይ ከዚህ ጋር ደግሞ ምን ይላል? ሜዳው ሜ ከመ ቤተሰብ አምስተኛ ፊደል ነች። ዳ ከደ ቤተሰብ አራተኛ ፊደል ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሜዳው 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 የሚል ቃል እናገኛለን ማለት ነው። ስድስተኛ ደግሞ ምን በምትባለው ፊደል ምክር ም ከመ ቤተሰብ ስድስተኛ ፊደል ነች። ከ ከከ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን የሚል? ምክር 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 የሚል ቃል እናገኛለን። ቀጣይ ከዚህ ጋር ደግሞ ምንጭ ም ከመ ቤተሰብ ስድስተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ጭ ከጨ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ይላል? ምንጭ 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 የሚል ቃል መስርተዋል ማለት ነው። ቀጣይ ከዚህ ጋር ደግሞ ምን ይላል? ምግብ ም ከመ ቤተሰብ ስድስተኛ ፊደል ነች። ግ ከገ ቤተሰብ ስድስተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምግብ 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 የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ሰባተኛ ሞ በምትባለዋ ሞገስ ሞ ከመ ቤተሰብ ሰባተኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን የሚል? ሞገስ 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 የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣይ ከዚህ ጋር ደግሞ ሞተር ሞ ከመ ቤተሰብ ሰባተኛ ፊደል ነች። ተ ከተ ቤተሰብ አንደኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሞተር 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 የሚል ቃል መስርተው ይገኛሉ ማለት ነው። እዚህ ጋር ደግሞ ቀጣዩ ሞረሽ ሞ ከመ ቤተሰብ ሰባተኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። ሽ ከሸ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን ይላል? ሞረሽ ሞረሽ። ውድ ተመልካቾች ቤተሰቦቼ ለዛሬ ያለን ቪዲዮ ይህን ይመስላል። ነገ በሌላ ትምህርት እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ትምህርት